ከሁለት ተመልካች እስከ ዓለም አቀፍ ዝና ድረስ የደረሰው ታዳጊ በዩቲዩብ እና በላይቭ ስትሪሚንግ ዓለም ላይ ካሉ ሪከርድ ከያዙ ኮንቴንት ክሬተሮች መካከል አንዱ ሲሆን ከሲንስናት የመጣበት የትህትና መነሻ እስከ ዓለም አቀፍ ዝና ድረስ ያለው ታሪኩ አስገራሚ፣ ያልተጠበቀና አነቃቂ ነው። በዚህ ቪዲዮ ውስጥ የቤተሰቡን የቀድሞ ህይወቱን ዩቲዩብ የጀመረበትን መንገድና እንዲሁም በ2025 እንዴት የዓለም አቀፍ ክስተት እንደሆነ እንመለከታለን። እንደምን አመሻችሁ ውድ ተመልካቾቼ፣ ዛሬ ብዙዎችን ያስገረመው የአይሾስፒድ ታሪክ አብረን እንዳስሳለን። ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን በየጊዜው አስደናቂና አነጋጋሪ ፕሮግራሞች ዩቲዩብ ላይ ሲለቀቁ ቀድሞ የማሳወቂያ መልእክት ይደርሶታል። ደረን የተወለደው በፈረንጆቹ አቆጣጠር ጃንዋሪ 1 ቀን 2005 በኦሃዮ ሲንስናት ውስጥ ነበር። ምንም እንኳን ስለ ወላጆቹና እህት ወንድሞቹ የተባሉ ነገሮች በአብዛኛነት ግልጽ ባይሆኑም በትውልድ ከተማው እንዳደገና ታናናሽ እህት ወንድሞች እንዳሉት ይታወቃል። በወጣትነቱም በስፖርት ከነበረው ፍጥነት የተነሳ ስፒድ የሚል ቅጽል ስም አውጥቶለት የነበረ ሲሆን ይህም ቆየት ብሎ ወደ ሚዲያ ስሙ ወደ አይሾስፒድ ተለውጧል። የትምህርት ህይወቱም የተወሰነ ጊዜ ውስጥ ኦሃዮ ዲጂታል ለርኒንግ ስኩል ይከታተል የነበረ ሲሆን በላይቭ ስትሪሚንግ ስራዎች ምክንያት ከትምህርት በመቅረቱ በኦንላይን መማር ግድ ሆኖበት ነበር። የዩቲዩብ ቻናሉንም የጀመረው እንደ አውሮፓውያን አቆጣጠር 2016 ሲሆን መጀመሪያ ላይ አልፎ አልፎ የጨዋታ ቪዲዮዎችን ይጭን ነበር። እንደ አውሮፓውያን አቆጣጠር 2017 አካባቢ NBA 2K እና ፎርቲን የተባሉ ጌሞችን በቀጥታ ስርጭት ማስተላለፉን ጀመረ። መጀመሪያ ላይ ጥቂት ተመልካቾች ብቻ ነበሩት። እሱም ቢሆን 2 ያህል ተመልካቾች ብቻ እንደነበሩት ያስታውሳል። እድገቱ ቀርፋፋ ነበር። ብዙ ስራ፣ ብዙ ምሽቶች፣ ብዙ ላይቭ ስትሪሞች በኋላ ነበር ውጤቱ የመጣው። አብዛኛው ኮንቴንት ክሬተሮች በጣም በትንሽ ተመልካቾች እንደጀመሩ፣ ነገር ግን ወጥ በሆነና በተደጋጋሚ ስራዎች አሁን ላሉበት ደረጃ እንደደረሱ አድምቆ ይናገራል። ህይወት ቀያሪ የአይሾስፒድ ለውጥ የጀመረው በአውሮፓውያን አቆጣጠር በ2021 አካባቢ ነበር። የኃይለኛና ብዙ ጊዜ ያልተገደቡ ምላሾቹ፣ መጮህ፣ ድንገተኛ ንዴት፣ የተዘበራረቁ ቀልዶቹ በቲክቶክ እና በሌሎች መድረኮች መሰራጨት ሲጀምሩ ነው። ገና በ16 ዓመቱ ብቻ ብዙ ሰብስክራይበር ያፈራ ሲሆን ዛሬ ላይ አይሾስፒድ በሚለው ቻናሉ 45 ሚሊዮን፣ ላይቭ ስፒድ በሚለው ቻናሉ ደግሞ 15 ሚሊዮን እና ሌሎች ቻናሎች አሉት። ያልተጣሩ ከባድ አቅሞቹ የእሱ መገለጫ ከመሆናቸው የተነሳ አድናቂዎቹ ያልተጠበቀ ነገር እየጠበቁ ይመጡ ነበር። በስኬቱ ምክንያት የገንዘብ ሽልማቶች ተከተሉት። ገና በወጣትነቱ ለእናቱ ቤት መግዛት ቻለ። በድሮ ህይወቱ አትችልም፣ አትደርስም ያሉት እያዩ እድገቱ ገነነ። ነገር ግን ዝና ከትችት ጋር አብሮ መጣ። የላይቭ ስትሪሚንግ ባህሪ እገዳዎች ተጣሉበት። ለምሳሌ ከትዊች እና ከስፖትላይት ባን እስከ መደረግ ደርሶ ነበር። አይሾስፒድ ከላይቭ ጌሞች ባለፈ ከእግር ኳስ ጋር የተያያዙ ኮንቴንቶችን ለዓለም አቀፍ ህዝብ ማድረስ ጀመረ። ለምሳሌ ለክርስቲያኖ ሮናልዶ ያለው ድጋፍና አብሮ መታየታቸው ወደ ስፖርቱ ዓለም እንዲገባ አደረገው። የሙዚቃው ዓለም አይቀረኝም በማለት በ2022 ወርልድ ካፕ የተሰኘ ነጠላ ዜማ በዋርነርስ ሪከርድስ በኩል አወጣ። ከ2022 እስከ 2025 ዓለም አቀፍ ጉዞዎች፣ የብራንድ ሽርክናዎች፣ ከተለያዩ ሀገሮች የተላለፉ ላይቭ ስትሪሞች፣ የተለያዩ ኢቨንቶችን ማሰራጨት ጀመረ። እሱ ከጌመርነት በላይ ነው። ስፒድ በአሜሪካ ውስጥ 5 ግዛቶችን የሚጎበኝ የ35 ቀን ተከታታይ ላይቭ ስትሪሚንግ አዘጋጀ። በዚሁም በትላልቅ ህትመቶች ለምሳሌ ሮሊንግ ስቶን በ2025 እጅግ ተጽዕኖ ፈጣሪ ከሆኑ ሰዎች መካከል አወጣው። ያ ተወዳጅ ያደረገውን የተዘበራረቀ አቅሙን እንደያዘ ከትላልቅ ስሞች ጋር መተባበር ጀመረ። አዳዲስ ነገሮችን መሞከር፣ ታዳሚዎቹን በዓለም አቀፍ ደረጃ መጠቀም ጀመረ። ከምንም በላይ ጽናት አስፈላጊ ነገር ነው። ከ2 ተመልካቾች ከመጀመር እስከ ሚሊዮኖች እይታ ድረስ ዓለም ላይ የገነነው አይሾስፒድ የልጁ እውነተኛና ጥሬ የሆኑ ምላሾቹ ምንም እንኳን ለጆሮ ከባድ ቢሆኑ ከወጣቶች ባህሪ ጋር ተቆራኝተዋል። ጥንካሬና እድገት ከትልቅ ታዳሚ ጋር ትልቅ ኃላፊነት ይዞ ይመጣል። ነገር ግን ጉዳዩ ዛሬን የመጀመርና የመቀጠል ጉዳይ ነው። ህልሞ ምንም ይሁን ምን ዛሬን አንድ ብሎ ይጀምሩ። ዛሬ የጀመሩት መንገድ ወዴት እንደሚወስደው አያውቁምና። እናንተስ
ይህንን የትጋት የእድገትና የዝና ታሪክ ከወደዱት ላይክ እና ሰብስክራይብ በማድረግ ሀሳቡን በኮሜንት ያሳውቁን። እስከሚቀጥለው ጊዜ ድረስ ቸር ይሰንብቱን።